መንግስትና የህወሓት መካሰስ መስከረም 22 ቀን 2018 ለተባበሩት መንግስታት ድርጅት ተመድ ዋና ጸሐፊ አንቶኒዮ ጉተሬስ በውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የተጻፈው ደብዳቤ ህወሓትን በጠብ ጫሪነትና ሰላም አደፍራሽነትን ይከሳል። የኤርትራ መንግስትና ህወሓት ጽምዶ የተባለውን ትብብር ፈጥረውም ለጦርነት እየተዘጋጁ ነው በማለት የውጭ ጉዳይ ሚኒስቴር ደብዳቤን ያስረዳል። ኒውዮርክ የሚገኘው የተባበሩት መንግስታት ድርጅት የተመድ ጽሕፈት ቤት የኤርትራ መንግስትም ሆነ ህወሓት እያደረጉት ያለውን ጠብ ጫሪ እንቅስቃሴ የኢትዮጵያ መንግስት በተቻለ መጠን በታጋሽነትና በሆደ ሰፊነት እያለፈ መሆኑን ደብዳቤው አመላክቷል። በጥቂት ቀናት ልዩነት መስከረም 28 ቀን 2018 ዓ.ም ህወሓት ለተመድ ዋና ጸሐፊ ለአንቶኒዮ ጉተሬስ በላከው ደብዳቤ ደግሞ በምላሹ የኢትዮጵያ መንግስት ሲከስ ታይቷል። የኢትዮጵያ መንግስት የዛሬ 3 ዓመት የተፈራረመውን የፕሪቶሪያ ሰላም ስምምነት እንዳይተገበርም እንቅፋት መሆኑን ሳያንስ በትግራይ ላይ ውጊያ ለመክፈት እየተዘጋጀ ነው ይላል። በሊቀመንበሩ ደብረጽዮን ገብረ ሚካኤል ተፈርሞ የተላከው የህወሓት ደብዳቤ ህወሓት በዚህ ደብዳቤውም የኢትዮጵያ መንግስት ለፕሪቶሪያ ሰላም ስምምነት ካለመገዛትም በዘለለ በትግራይ ላይ የሚዘምቱ ኃይሎችን በጎረቤት ክልሎችም እያደራጀ እንደመሆኑን ከሷል። የፌዴራል መንግስት ከህወሓት ከሌሎችም ታጣቂዎችና ከኤርትራ ጋር አብሮ ለውጊያ እየተዘጋጀ መሆኑን ቢገልጽም ይህንን ግን በተቃራኒው እያደረገ ያለውም ለጦርነት ሊጠቀምበት የሚፈልገው ራሱ ነው በማለትም የህወሓት ደብዳቤን ያብራራል። ከሰሞኑ እስከ ተመድ ቢሮ የደረሰው የፌዴራል መንግስቱና የህወሓት መካሰስን በርካታ ጉዳዮች ብቻ ሳይሆኑ በርካታ አካላትን ሲነካ ጭምርም ነው የታየው። የፌዴራል መንግስት ህወሓት ለተመድን ሲከስ የኤርትራ መንግስትንም አብሮ ከሷል። ለተመድ ከላከው ደብዳቤ ቀደም ብሎ ደግሞ በአማራ ክልልም የሰሜን ወሎ አካባቢዎችም ከፋኖ ኃይሎች ጋርም ሲካሄድ በሰነበተው ከባድ ውጊያ ላይም ሻዕቢያና ህወሓትም ከፋኖ ጎን ተሰልፈው ተዋግተዋልም የሚልም ክስ መንግስትን ማሰማቱን አይዘነጋም። ይህም ሁሉ እየሆነ ባለበት ወቅት ደግሞ ህወሓት በመቀሌ ያደረገውን ብሔራዊ ኮንፈረንስን ከህወሓት ኃይሎች ጋር የተደመጡ መግለጫዎችን ተደማምረው የሰሜን ኢትዮጵያ አካባቢዎችን ወደ ዳግም ጦርነት ሊገቡ ይችላሉ የሚል ስጋትን እያጫረ ነው የሚገኘው። ኢትዮጵያ ኤርትራ በባህር በር ጉዳይ ላይ ሊዋጉ ይችላሉ በሚልበትም በዚህ ወቅትም ህወሓት በትግራይ ፖለቲካዊ ውስጥ የኃይል ሚዛኑን እየጠቀለለና ራሱንም እያጠናከረ ነው የሚለው ግምት ማጋደሉም በማንኛውም ሁኔታ ጦርነቱ ቢፈጠር የተወሳሰበ ቀውስን በቀጠናውም ሊፈጠር እንደሚችልም እያሰጋ ነው። ከነዚህ ተከታትለው የተከሰቱ ካሉ ሁነቶችን ክስተቶችን አንጻርም በአካባቢዎችን ባሉ የፖለቲካ ኃይሎች ላይ ምን እየተለወጠ ነው፣ እንዲሁም ሁኔታዎችን የጦርነት መጀመሪያ ምልክቶችን አዝማሚያዎች ናቸው ወይም የሚሉት በሰፊው እያጠያየቀ ነው። በእነዚህ ተያያዥ ጉዳዮችን ዙሪያ ምልክታቸውን ያጋሩትን የትግራይ የኢትዮጵያ ፖለቲካ ለውጦች በቅርበትን የሚከታተሉ አንጋፋው የቀድሞው የህወሓት ፖለቲከኛ አቶ ገብሩ አስራት ህወሓት ለጦርነት መዘጋጀት ከጀመረ መቆየቱን ይናገራሉ። ህወሓት የፕሪቶሪያውን ስምምነት በተፈረመ ማግስት እንደማይስማማበትና እንደማይቀበለው ሲገልጹም መቆየቱን የጠቀሱት አቶ ገብሩ ሰላምም ሆነ የፕሪቶሪያን ጉዳዮችን ህወሓት በጊዜያዊ የያዛቸውን ታክቲካዊ ምርጫዎች መሆናቸውን ተናግረዋል። አቶ ገብሩ ሲቀጥሉም ህወሓት በመቀሌ አደረኩት የሚለውን ኮንፈረንስ በእኔ ግምትም ቦታ የማይሰጠውና ጥቂትም የራሱ አመራሩን ደጋፊ ካድሬዎችን ስብሰባ እንጂ ህወሓትን ስር ነቀል በሆነ ደረጃ ሪፎርም ለማድረግም ሆነ መልሶ ለማጠናከር የማይፈይድ ነው። ህወሓት ስብሰባውን አንድነቴን ያጠናከርኩበት ራሴን አድሼ የተለወጥኩበት ነው ቢልም ነገር ግን ጥቂት የህወሓት አመራርም ከደጋፊዎቹ ጋርም ተሰባስቦ የተለያየበት እውነት ነው። የወታደር አዛዦች፣ የህወሓት አመራሮች፣ ካድሬዎች የተካፈሉበት ድርጅታዊ ስብሰባ እንጂ የሲቪክ ማህበራት፣ ልዩ ልዩ ፓርቲዎችን፣ ምሁራንና ሌሎች የፖለቲካ ልሂቃን የተካፈሉበት ብሔራዊ ኮንፈረንስን ተብሎ ሊቀርብም የሚችል ጉዳይ አይደለም። በስብሰባው የተወሰኑ ነገሮችን በምናይበት ጊዜም ደግሞ ጉዳዩ ለሰላምና የተረጋጋ ሁኔታዎችን በቀጠናውም ለመፍጠር ተብሎ ሳይሆንም የጦርነት አዋጅ ነውም የሚመስለው። በተለይም ከኤርትራ ጋር የጀመሩትን ከፕሪቶሪያው ስምምነት ያፈነገጠና ቀደም ብሎም በተዘዋዋሪ ሲናገሩት የቆዩትን ጽምዶ የተባለውን መተባበር በዚህ ስብሰባ በይፋ
ዓለም አቀፍ እንዲያውቅም ይጠናከራልም ብለው ማወጃቸውን ለእኔ የጦርነት አዋጅ ነው። ህዝብ ለህዝብ ሲሉትም የቆዩትን ነገርም ግን የራሳቸውን የህወሓት የሻዕቢያ የነበረውን ግንኙነት ወደ ላቀ ደረጃም እናሸጋግረዋለን ሲሉም ተደምጠዋል። ህወሓት ከሻዕቢያ ጋርም በይፋ እተባበራለሁ ካለው በተቃራኒው ደግሞ በትግራይ ላይ ሰላምን ይፈጠር ጦርነት አንፈልግም በሚሉ ኃይሎች ላይም ደግሞ ግን ጦርነትን አውጇል። አሁን ላይ የትግራይ ህዝብ ጦርነት አይፈልግም። ጦርነትን በቅርቡ ያየው ህዝብ አሁንም አንገሽግሾታል። ህወሓት ግን ጦርነትን የማይደግፉ ኃይሎችን እንደሚዋጋቸውም ተናግሯል። ስለዚህም ህወሓት በራሱ በትግራይ ህዝብ ላይም ነው ጦርነት እያወጀ ያለው ማለት ነው። ህወሓት እንደ ድምፅ ወያኔ ትግራይም ቴሌቪዥን ባሉ ሚዲያዎች ላይም ሳይቀርም ጦርነትን ሲያወጅም ታይቷል። ሚዲያዎች በተመለከተ መስተካከል አለባቸው የሚል እሱን ብቻ እንዲያገለግሉ የሚያስገድድም አቋም አንጸባርቋል። በሚዲያዎች፣ በፖለቲካ ፓርቲዎች፣ በሙያ ማህበራት፣ በሲቪክ ማህበራት እና በሌሎች ላይም ዝተዋል። መከተ ወይም መመከት ብለውም ባስነገሩትም አዋጅም ከእነሱ በተለየና ሰላም ይውረድ በሚል ኃይል ላይም ሁሉ የጦርነት አዋጅን የሚመስል ውሳኔ ማሳለፋቸውን አሳውቀዋል በማለት በሰፊው አብራርተዋል። ቀደም ባሉ ወራትም የባህር በር አጀንዳ መሰረትን በማድረግም በኢትዮጵያ መንግስት ከፍተኛ ባለስልጣናትን በኤርትራ መንግስትን ባለስልጣናት መካከል በጽሁፍ እና በንግግር ጠንከር ያሉ ቃላትን መወራወርን ተደጋግሞ ሲሰማ መቆየቱ ይታወሳል። ከሰሞኑ ግን ይህን አቅጣጫውን ተለውጦ በህወሓትና በኢትዮጵያ መንግስት መካከልም መካሰስ ሲከሰትም እየታየ ነው። ህወሓት በቅርቡም አከታትሎ ባወጣቸው መግለጫዎችም በአፋር ክልል የጦርነት ሰፈር ገንብቶ ትግራይን የሚዋጋ ሀራ መሬትን የተባለ የታጠቀ ኃይልን የኢትዮጵያ መንግስት እያደራጀብኝ ነው የሚል ክስን ደጋግሞ አቅርበዋል። ከሰሞኑ ለተመድን በጻፈው ደብዳቤው በኃይል አስወረረብኝ ባለውም በአጨቃጫቂው ወልቃይትን ቀጠና ተከዜን ግንባርም የተባለ ትግራይን የሚዋጋ ኃይልን አስፍሯል የሚል ክስን በኢትዮጵያ መንግስት ላይም አቅርበዋል። የኢትዮጵያ መንግስት በበኩሉ በታሪክም ሆነ በህግ ቅቡልነትም ሊያገኝ የተገባ ነው የሚለውን የባህር በር ማግኘትን ጥያቄ መሰረትን በማድረግ የኤርትራ መንግስትን እንደ ህወሓትና ፋኖ ካሉ ኃይሎች ጋርም ተባብሮ ኢትዮጵያን ለመውጋትም እየተንቀሳቀሰ ነው የሚልም ውንጀላን አቅርበዋል። በዚህ መካከል የተከሰቱትና ከኤንቢሲ ኢትዮጵያ ቴሌቪዥን ጋርም ቃለ ምልልስ ያደረጉት የቀድሞ የህወሓት ታጋይ ሌተናል ጀነራል ጻድቃን ገብረትንሳኤ ህወሓት ከሻዕቢያ ጋርም ብቸኛ ሳይሆንም ከፋኖ ጋር ተባብሮ ጭምር ኢትዮጵያን በቋሚ ግጭትም ቀውስ ውስጥም የመክተት እንቅስቃሴ ውስጥም ገብቷል የሚለውን ክስም የሚያጠናክር አስተያየት ሲሰጡ ተደምጠዋል። የኢሳያስ መንግስት ኢትዮጵያን ሲተራመስ ነው ኤርትራ የሚቀጥለው የሚል ቋሚ ፖሊሲ ያለው ነው። ከሻዕቢያ ጋርም ወደ መተባበር የገባው ህወሓትም ቢሆን ይህንኑ ፖሊሲ አስፈጻሚ ነው የሚሆነው የሚል አስተያየት በመስጠትም በሰሜን ኢትዮጵያ አካባቢዎችም ዳግም ግጭትን ከተጀመረ መነሻ የህወሓት አካሄድ መሆኑን ገልጸዋል። በትግራይ የተመሰረተውን የሁሉንም ፖለቲካዊ ኃይሎች ውክልና ያካትት የሚገባውን የጊዜያዊ አስተዳደር ህወሓት እንደፈለገን እንዲጠቀልልና መፍቀዱም ትልቅም ችግር መሆኑን አሳውቋል። ለጄኔራል ታደሰ ወረደ ስልጣን ለመስጠትም የፌዴራል መንግስትም መወሰኑን ትልቁ ስህተት ነበር። ውሳኔው ህወሓት በኃይልም በሌላ መንገድም የተነጠቀውን የጊዜያዊ አስተዳደር እውቅናን እንደ መስጠት ነበር። ህወሓት በትግራይ ሰራዊት ውስጥም በኮር ደረጃና በኮር በላይ ያሉ አመራሮችን ሰብስቦ ጡንቻዎችን አፈርጥሟል። ይሁን እንጂ ከዚህ የተነጠሉ የጦር ኃይሎችም በአፋር ተሰባስበው ሀራ መሬትን የተባለ ኃይልን ፈጥረዋል። አሁንም ላይም ህወሓትም ከፌዴራል መንግስት ጋርም ብቻ ሳይሆንም በሁለቱ የትግራይ ጦር መካከልም የእርስ በርስ ግጭትን ሊፈጥር ይችላል የሚል ከፍተኛ ስጋት አለ በማለት ገልጸዋል። ሌተናል ጀነራል ጻድቃን በሰሞኑ ቃለ ምልልሳቸው ከኤርትራ ጋር ተባብሮ ሀገርን ለማፍረስና ትግራይንም ወደማያባራ ቀውስን ለመክተት እየገባ ነው ያሉትን ህወሓትን ማስቆም እንደሚያስፈልግም ተናግረዋል። ለዚህም ደግሞ ተቃዋሚዎችና ሲቪክ ማህበራትን ጨምሮ በበርካታ የትግራይ ፖለቲካ ልሂቃንን ያሰባሰበ የትግራይ ለውጥ ፈላጊዎችን ንቅናቄ የሚል ኃይልን በመፍትሄው ማቋቋሙን ጠቁሞም ነበር። ይሁን እንጂ ያለ ጥይት ጩኸትን በትግራይም ሆነ በሰሜን ኢትዮጵያ አካባቢዎችም ሊመጣ ይችላል ተብሎ እየተሰጋ ያለውን ግጭትን ማስቆም የሚቻልበት እድልም አለ ወይም
የሚለውን ጉዳይ ብዙ እያነጋገረ የሚገኘው። በአሁኑ ወቅትም በትግራይ በአጠቃላይ በሰሜን ኢትዮጵያ በሚባለውም ቀጠና ያንዣበበው የግጭት ደመና ወደ ጦርነት ያመራል ወይም ከሚለው መሰረታዊ ጥያቄ ጀምሮ ጦርነት ከተነሳ በማን መካከል እንዲሁም በባህር በር ጥያቄ መነሻ ወይስ ባልተፈቱ የትግራይና የአማራ ክልል ውስጣዊ ቀውሶችን መነሻችን የሚለውን ጉዳይም በሰፊው እያጠያየቀ ነው የሚገኘው። ስለዚህም ጉዳይ ዘርዘር ያለ ማብራሪያ የሰጡት አንጋፋው ፖለቲከኛ አቶ ገብሩ በፖለቲካ የከሰረ ያሉትን ህወሓትን አሁንም ቢሆን በጠመንጃ ኃይል ህይወቱን ለማቆየትም እየሞከረ እንደሆነ አመልክተዋል። ከኮር በላይ ያሉ የትግራይ ሰራዊት አባላትን ይዞ የታጠቀውን ኃይልም ጠቀለለ። በፌዴራል መንግስቱም ፍቃድ ጭምርም የጊዜው አስተዳደሩን ጠቅልሎ የፖለቲካ ኃይልን ለመጨበጥ ይህን በእጁ የገባውን የትጥቅና የፖለቲካ ኃይልን ተጠቅሞ አሁን ጠብ አጫሪ እንቅስቃሴ ውስጥም እየገባ ይገኛል። ይሁን እንጂ ከኤርትራ ጋርም የፈጠረውን ጽምዶ የተባለውን ትብብር ጨምሮ ህወሓትም አሁን ላይም እያደረጋቸው ያለውን እንቅስቃሴዎችን በሙሉ መሸነፉን የሚያሳዩ ናቸው። ህወሓትም አሁን ላይም በእኔ እይታ በፖለቲካም ሆነ በሌላ የተሸነፈና የከሰረ ኃይል ነው። እንቅስቃሴዎቹም ሁሉም መንፈራገጥ እንጂ ጥንካሬ አላይባቸውም በማለትም ገልጸዋል። አቶ ገብሩ ህወሓት ጽምዶ በሚልም ራሱን ለማላመድ ያደረገው ሙከራ የሽንፈቱን መሰረት እንደሆነም ይከራከራሉ። አንድ የፖለቲካ ኃይል የጥንካሬ ምንጩን መሰረታዊ ካደረገ ያኔ ሽንፈቱን እንደሚጀምር የገለጹት አቶ ገብሩ ህወሓትም ይህንኑ ስህተትን መርገሙን ይጠቅሳሉ። የትግራይ ህዝብ ጦርነት እንደበቃው በግልጽ እየተናገረ ነው። ከኤርትራ ጋርም ጽምዶ ብሎም ሆነ ከሌላ ኃይል ጋርም ተባብሮ ህወሓትን ወደ ጦርነት ልግባ ቢልም ማንም ይህንን ዓላማውን እንደሚደግፍለት የለም። ህወሓት ጽምዶ ብሎ ከሻዕቢያ ጋር ሲተባበር ራሱን በራሱ ተኩሶ ነው የገደለው። በትግራይ ጦርነት በተነሳው ጊዜ ሻዕቢያ የፌዴራል መንግስቱን ከሌሎች ኃይሎች ጋርም ተባብሮ ህወሓትን ለማጥፋት ዘምተዋል። የፕሪቶሪያውን ስምምነት ሲፈራረም ነው ሻዕቢያ የፌዴራል መንግስትን የተቃቃሩት። ይህም ከሆነ በኋላ ህወሓትን ተመልሶ ከሻዕቢያ ጋርም ወደ መተባበር ሲመጣ እንዲሁም በፌዴራል መንግስት ላይም ለመዝመትን ሲዘጋጅ ይታያል። ሁኔታዎች በጥቂት ጊዜ የተለዋወጡ ቢሆንም እንኳን ነገር ግን አንድ መሰረታዊ ነጥብ አሁንም አልተለወጠም። ሻዕቢያ ኢትዮጵያን የመበታተን ፖሊሲ ያኔም ሆነ አሁንም አልተለወጠም እንዳለ ነው። ሻዕቢያ ደካማ መንግስትን በትግራይ ሆነ በአጠቃላይ በኢትዮጵያ እንዲኖር ይፈልጋል። ስለዚህ ይህን ዓላማውን የሚያስፈጽምበት ጉዳይ ካገኘ ይጠቀምበታል። ሻዕቢያ ኢትዮጵያን ለማዳከምም ሆነ ለመበታተን ሲል ትናንት ካላጠፋሁት ካለው ህወሓት ጋርም ብቻ ሳይሆንም ከግብጽ፣ ከሱዳን፣ ከሶማሌ ሆነ ከአረቦች ጋርም ይተባበራል። በአሁኑ ጊዜ ራሳቸውንም በይፋ ጽምዶ ብለው እንደገለጹትም ሻዕቢያ ከህወሓት ጋርም መተባበር የጀመረው ሲሆንም እድሉን ካገኘና ካመቸው ከሌሎች የሀገር ውስጥም ሆነ የውጭ ፖለቲካ ኃይሎች ጋርም ተባብሮ ኢትዮጵያን ለማተራመስ መንቀሳቀሱን የሚጠበቅ ነው። የኢትዮጵያ መንግስት ፍቅር በነበሩ ጊዜ ሻዕቢያን የባህር በር ይሰጠኛል ብሎ በመመኘቱ ጥያቄውን ያላነሳ ይመስለኛል። ነገር ግን ዘግይቶም ቢሆንም ሀገሪቱ በሻዕቢያ የተነሳ እስረኛና በር የተዘጋባት መሆኑን ገብቶትም የባህር በር አጀንዳን አንስቷል። ያም ቢሆን የጥያቄው አቀራረብን ጠንከር ያለና ዓለም አቀፍ ሕግን መሰረት ያደረገ መሆን አለበት። በይፋና በግልጽ ኢትዮጵያ በዓለም አቀፍ መድረክም ጥያቄውን ልታነሳ ይገባል። የባህር በር ባለቤት እንድንሆን መደረጉን ሳያንስም ሻዕቢያ ወደብ የመጠቀም መብታችንን ሲከለክል ዝም ተብሏል። የባህር በርም የሌለውን ሀገር በአካባቢውም ባሉ የባህር በር ባላቸው ሀገሮችን በኩልም የመጠቀም መብትም አለው። እኛ ከኤርትራ ጋር ባለን ግንኙነት ደግሞ የባህር በር ባለቤትም የመሆን ጥያቄ ማንሳትም እንችላለን። በርም ሆነ ወደቡን መጠቀም ከከለከሉን የእነሱን ነፃ የመውጣት ጉዳይ ትርጉም የለውም ብለዋል። ይህም የባህር በር ጉዳይ ሆነ በትግራይ ህወሓትም እያደረጉ ያለውን እንቅስቃሴ በአግባቡ ካልተያዘ በቀር ጦርነት ሊያጭር የሚችል ምክንያቶች መሆናቸውን የገለጹት አቶ ገብሩ ይሁን እንጂ እስከ መጨረሻውም እንጥፍጣፊ ጠብታ እስኪቀርም ድረስም ለሰላም እድል መስጠትን ለሁሉም እንደሚበጅም ነው ያሳሰቡት። አበቃን። ቸር ያሰማን።